ከይቅርታ በኋላ ከዚህ በኋላ አንዴ ቆይ ምንም ነገር ውስጥ መደራረስ አልፈልግም። በምንም ነገር መነካካት አልፈልግም። በምንም ነገር ውስጥ ሜንሽን መደረግ አልፈልግም። ከዚህ በኋላ ስለኔ ጥሩነት እንኳን ቢሆን ቪዲዮ እንዲሰራ አልፈልግም። አይደለም ምንም ማለት ነው። አንዴ መጥፎ ነገሩን አይደለም ጥሩ ናት እንኳን ብሎ ምንም አይነት ቪዲዮ እንዳይሰራብኝ ምንም አይነት ነገር አልፈልግም። የሚያነካካኝ ስልክም ሆነ ምንም ነገር የሚያደራረሰን አልፈልግም። አላውቀውም፣ አያውቀኝም። ተከባብረን ነው። ከዛ ውጭ በልጆች ጉዳይ የምትሉት የራሴን ነገር ስለማስተካክለው ማድረግ ያለብኝን ያውቃል። የነበረውን ነገር ያውቃል። ስለዚህ እንደዚሁ ላይ አንድ መጨመር የምፈልገው ምንድነው ያ ሁለታችሁም ወልዳችኋቸዋል እነዚህ ልጆች። ስለዚህ የአቅማችሁን ሳይሆን ከአቅማችሁ በላይ ልታደርጉላቸው ይገባል። ለእነዚህ ልጆች ሲሆን እንደው ተርባችሁ ራሱ ለምን አይሆንም? ለእነዚህ ልጆች እሷ ልትለምን አይገባም። አቤል ይሄን አድርግላቸው ብላ በፍጹም ልትለምን አይገባም። እሱም ለልጆችሽ ይሄን አድርጊ ብሎ አንቺ ሊለምንሽ አይገባም። ያላችሁን ነገር ለልጆቻችሁ ማብላት አለባችሁ፣ ማጠጣት አለባችሁ፣ ማውጣት አለባችሁ። የእናንተ ጉዳይ የእናንተ ጉዳይ ነው። በልጅ ጉዳይ መደራደር አያስፈልግም፣ መነጋገር አያስፈልግም። አቤል ተቆራጭ የምትሰጠው እንዳለ አውቃለሁኝ። በፍርድ ቤት አይ ቲንክ 3000 ብር ይመስለኛል የተወሰነብህ። ስለተወሰነብህ ሳይሆን ልጆች ከዛም በላይ አረጋለሁ 20 ብር በሌላ አውጣ እችላለሁ። 3000 እዛ ጋር ቢወሰንም እኔ ግን ብዙ ነገር ነው ለልጆች በእነሱ ጉዳይ ችግር የለውም። ኔትወርክ እና ምን ልልህ ነው መሰለህ የልጆቹ ጉዳይ ነው የሚያገናኘን። አሁን ደግሞ በልጆቹ ጉዳይ ከእሱ ጋር አንገናኝም። ምክንያቱም ኦልሬዲ ልጆቹ እኔ ጋርም አይደሉም፣ በዚህ ሰዓት እሱ ጋርም አይደሉም። ነግሬሃለሁ። ቅድም ይሄ በግልጽ መታወቅ ስላለበት ነው። አሁን ቪዲዮ ሲሰራ ልጆቹን ጥላብኝ ሄዳ ምናምን ስላለ እሱም ለእኔ አንድ ጥሩ ኢሜጅ አልሰጠኝም። በውስጥም እየተሰደብኩ ስለሆነ ጥዬ ሄጄ ሳይሆን እንኳን አሁን ተስተካክዬ ቤት ይዤ ቀርቶ ቤትም ሳሊዝ እናቴ ቤት እንኳን ይዤ ልጆቹን ገብቼ ስንት ጊዜ ሙሉ ቤተሰብ ቤት ተደርቤ ይዣለሁ፣ ጥርሴን ነክሼ ማለት ነው፣ ያለምንም ነገር ክሱ እስከሚያልቅ ማለት ነው። ለ11 ወር እኔ ነኝ በችግር የፍርድ ቤት ክርክር እያለብኝ በችግር በጣም እየተቸገርኩ ያስኳቸው አሳረኛው የሁሉ ነገር ታውቃለህ። ደውዬ ሁሉ አንዴ አውርቻለሁ ካስታወስክ ማለት ነው። በቅርብ ልጆች ባሉበት ሁኔታ ምጥል እናት አይደለውም፣ አልጣልኳቸውም። እኔ የተከራየሁበት ቤት ግልጽ መሆን ስላለበት ነው። እኔ የተከራየሁበት ቤት ሩቅ ስለሆነ ትምህርት ሳይጨርሱ መምጣት ስለማይችሉ መሸኛ ስለማይቀበሉ መሸኛው እስከሚያልቅ የእሱ ቤተሰቦች ይዘዋቸዋል። ስለዚህ የእሱ ቤተሰቦች ያዙ ማለት ግን ቃል ኪዳን ምንም እኔ ለልደታቸው ራሱ አለ ከ15,000 በላይ ያወጣሁት ማለት ነው አለኝ። ያወጣሁበት ለነሱ አወጣለሁ። እሱም በራሱ የሚያደርገውን ያደርጋል። ከዚህ በፊትም ላይቬ ላይ ተናግሬያለሁ። እሱም ለልጆቹ የማይደራደር አባት ነው ብዬ ተናግሬያለሁ። እኔ ምንም እንደሱ ወይም እሱ ቤት እንዳሉት በጎን ሄጄ ስሙን አይደለም ማጠፋው። ገብቶሃል አይደለ? ለልጆቹ ግን ጥሩ አባት ነው አይደለ? ይሄን ለልጆቹ በቃ ከማንም አያሳንሳቸው። ማድረግ ያለበትን ለራሱ ለልጆቹ ያደርጋል። ያ ማለት ግን ለእኔ አሁን 3,000 ምናምን አለ። 3,000 ከፈለገ አይስጠኝ። 3,000 አንዴ ነው ሁለቴ ነው የላከው። ከዛ ውጪ ለልጆቹ እዛ ሲሄዱ ፍርድ ቤቱ ካለቀ በኋላ አሁን እኔ ወደዚህ ስመጣ ልጆቹ እዛ ስለሄዱ ለእነሱ ስጥ ብየዋለሁ። 100 ጊዜ በውስጥም ብያታለሁ፣ እዚህ ጋር እመላታለሁ። ችግር የለም። እኔና እሷ እኮ ክፋት የለብንም። ከጀርባ ያሉ ሰዎች ናቸው የሚያባብሱት። እኔም ስናደድ የምናገራቸው ብዙ ነገሮች አሉ። በእሷም በኩል ደግሞ አሉ ጓደኞቿ የሆነ አንድ ሴት እንኳን ልታስታርቅ ከገባች ያስወርዷታል፣ ሰድበው ምናምን እና እንደዚህ አይነት ጓደኞችም እሷ ጋር ስላሉ እኔ ሪከርድም ስለሚደርሰኝ ምናምን እነቁራታለሁ እንጂ በውስጤ ክፋት ኖሮ አይደለም። ያው ስለምወዳትም ሊሆን ይችላል። የልጆቼ እናት ስለሆነች አሁንም እኮ ወዳታለሁ። ለእሷ ክፉ ነገር ክፉ እንትን አላሰብም። እዚህ ጋር ልነቋቆር እንጂ አንድ ነገር ብትሆን ሮጬ የምደርሰው እኔ ነኝ። አንድ ነገር ብትሆን ሳትደውልልኝ ነው እኔ ራሴ ሮጬ የሚሄደው። ታውቃለች ራሱ ስትታመመ ራሱ እኔ አሁን ራሱ ምንም ቢቸግራት ከጎኗ እንደሆንኩኝ ታውቃለች፣ ክፋት እንደሌለብኝ። ግን አቤል በጣም በጸና ታሟል ተብሎ ነገ ወይ ከነገ ወዲያ ቢደወልልሽ አቤል ጋር አትሄጂም? ከዚህ በኋላ እውነት ለመናገር አልሄድም። ያ የኔ ኃላፊነት አይደለም። ክፉን አልፈልግም፣ ክፉ እንዲደርስበት አልፈልግም፣ መቼም ቢሆን አልፈልግም። ግን ደግሞ እንደዛ ቢሆን ያ የኔ ቦታ አይደለም። ምክንያቱም የኔ ቦታ እንዳልሆነ አይቻለሁ። ሴት በሴት ሲደረብ፣ ሴት በሴት ሲቀየር በደንብ ስረገጥ አይቻለሁ። እኔ ያን ያህል ቦታ እኔ ልንገር፣ ችግር እንኳን ቢደርስብኝ ደውዬ ወይ የሆነ ነገር የምለው ሰው ነበረ። ብጣላ እንኳን ብየዋለሁ። ሰው ቢጣላ ተከባብሮ ይለያያል። ሰው ቢጣላ እንደዚህ ይሆናል። ሰው ቢጣላ ነገ ማንም ከጎንህ አይሆንም። ዛሬ ገስት ላይ ገብታ እያንዳንዷ ሴት እንደዚህ ነች፣ እሷ እኮ እንደዚህ ነች ብትልህ የችግርህን ጊዜ ያለፍከው ከኔ ጋር ነው። እኔ እኮ እሱን ሳቀው ነገርኩ። ድንጋይ ላይ ቁጭ ብሎ 24 ሰዓት ምሳ ወደ ቤቱ ሄዶ ከምሳ ቤቱ በልቶ ተመልሶ ድንጋይ ላይ የሚቀመጥ ልጅ ነው። ሳቀው። እሱም ተማሪ እኔም ተማሪ 5 ሳንቲም ሳይኖረው ነው የገባሁት። ምኑንም ሳላይ
ዛሬ ገንዘብ የምታይ ሴት ነች። እኔ አይደለሁም ገንዘብ የማየው፣ እሱ ገስት ቤት የሚገቡ ሴቶች ናቸው ገንዘብ የሚያዩት። ምክንያቱም እኔማ ገንዘብ እንደማልፈልግ 10 ዓመት የኖርኩበት ህይወቴ ምስክር ነው። ገብቷል። የገንዘብ ሴት ብሆን ቆማጣ አይደለሁ፣ አንካሳ አይደለሁ፣ መልክ አላነሰኝ፣ ቁመን አላነሰኝ፣ የትኛውን ወንድ ማማረጥ እችላለሁ። ግን ያ አይደለም የኔ ህይወት። ገና በ17 ዓመቴ ወልጄ 2 ልጅ ጥርሴ ነክቼ ሳሳድግ እኮ ማንም ስለኔ የሆነ ነገር አላለም። ማንም ገብቷል። ገና በ17 ዓመቴ ወልጄ 2 ልጅ መንታ ልጅ ስሰቃይ ማንም አብሮት አልነበረም። እሱ እኔም ያለ 5 ሳንቲም እሱ 5 ሳንቲም የለው እኔ 5 ሳንቲም የለን እሱ ቤተሰቦች ጫንቃ ላይ ወድቀን ያንን ሁሉ ችግር ሲያሳልፉን ማንም ዛሬ ገስት ላይ ያለች ሴት ምን ላርግልህ፣ ለወተት ልስጥህ፣ ለዳይፐር ያለችው ሴት የለችም። እኔና እኔን የምናውቀው ያሳለፍንበትን ተቀድጄ ተሰፍቼ ወልጄ ገና ባልጠነከረ ጉልበት ያሳደግኳቸውን ልጆች ዛሬ መሰደቢያ ሲሆን ማንም ተዋላሉትም። ግፋ ስደባት፣ ከንትና ጋር አለች እንዴ ከንትና ጋር አለች እንዴ። እኔን ሰፖርት ስላደረገኝ ሰው የተሰደበ ሰው አለ። እኔ እግዚአብሔር ይስጠው ልጆቼን እንዳሳድግ ሰው እንድሆን ያደረገኝን ሰው ሰድበውታል። ገና ለገና ከሱ ፍቅር ስላለባቸው ማለት ነው። ምክንያቱም እኔ ጋር መጥቶ ሰፖርት ስላደረገኝ እኔ ጋር መጥቶ ጊፍት የሰጠ ሰው ይሰደባል። ባሏ ነው ይባላል። 50 ጊፍተር ቢኖር ከ50 ጊፍተር ሁሉ ባሏ ነው የሚባለው። እኔ ቤት ሰው እንዲርቅ ጊፍተር እንዳይመጣ ነገር ሐኪም ቤት ሁሉ እስከ መግባት ደርሻለሁ ታምሜ ማለት ነው። ለሱ ብላችሁ ዛሬ ሁላችሁ መጣችሁ ይቅርታ ይበልሽ ይቅርታ። ያላመንበትን ይቅርታ አልፈልግም። ህግ ነው የሚዳኝኝ፣ ህግ ይዳኝኝ። በቃ ተውኝ። አታረኘው ድጋሚ ፌር እንዳታረግልኝ። ይቅርታ ልብ እንደዚህ አይደለም። የይቅርታ ሰው እንደዚህ አይደለም። ተረገጥ ይቅርታ ማለት ካለብኝ ለማስረጃ እያመቻቻችሁኝ አይደለም። አዎ ልዳል እንደዚህ ማስረጃ አልፈለኩም። ስትረግጠኝ ስታስረግጠኝ በቂ ማስረጃ ያለች ነኝ። ከአንተ እሷ ቤት ያሉ ሴቶች ነው እንደው የሚራገጡት። እውነቱን ለመናገር አቤል ክስ እኮ ክስ የሚባለው ነገር እኮ እንዲቀር ነው። ምን መሰለሽ ቤት ያልገባች አትስደቡት፣ ስለሱ አታንሱብኝ ነው። እኔ ልንገርህ አይደለ አቤል ልንገርህ እስቲ ልሷን ማለት ነው ማርያምን አውቃችሁ በህዝብ ለመሸቀል ነው ተለያይተናል ብላችሁ ጌም ለመጫወት ነው ብለው እሷን ሲሰርባት በራሷ ቤት እሷን በኮሜንት ሲሰርባት ማለት ነው። እኔም በብርሃንን ከታችሁኝ ዝም ብዬ ሳይ ነበር። ማርያምን ነው የምልህ ገስት ላይ አስገብታ አንድም ቀን ማለት ነው አንተን አሰድባ አታውቅም። ስለአንተ እንኳን ሲጽፉላት እኔ ራሱ ጥፋተኛ ነኝ። እኔ ራሱ ማስረጃ ስላለ አቤል ቶ ማስረጃ ምናምን ቶ እኔ አንዴ ልናገርና ታወራላችሁ። ሲጀመር እኔ ትናንትና ይህን ቪዲዮ አየሁት። አንዴ በዚህ ሚዩት አድርጊ። ያን ቪዲዮ የአንተን ቪዲዮ አየሁት። እንዴት እንደዚህ ይላታል አልኩኝ። አወራኋት። እሷን ያወራኋትም ላይቭ ላይ ገብቼ በኮመንት ነው። በቃ ምላሽ አትስጪ፣ ለልጆች ስትይ በቃ ሁሉን ነገር ቻይ፣ በቃ አታለቃቅሽ ሚዲያ ላይ በቃ ዝም በይ፣ ሁሉንም ነገር እያየሽ እንዳላየሽ ሁኚ ብዬ ትናንት ጻፍኩት ገስት ላይ። ከዛ በኋላ ዛሬ አንተ ጋር መጥቼ ምንድን ነው የጻፍኩት ቃል በቃል አቤል ለምን አተውም ምንም ቢሆን ልጅ እኮ ወልዳቸዋል ብዬ ስልህ በቃ አንተ ቤት አናግረን አልከኝ አይደለም ላይቭ ላይ። እሺ እኔ እንደውም አላሰብኩትም ነበር። ሌላ ቦታ ሳይሆን አንተ ቤት ገስት ላክ ወደ አንተ ላናግርህ ነው። አንተ ቤት ይሁንና ሁለታችንም በአንተ ጥያቄ መሰረት እሷን ለምኜ አንተን ለምኜ ሰዓቴን ገድዬ ቁጭ ብዬ እያናገርኳችሁ፣ አንተ ግን አሁን ምንድነው እያልክ ያለው? ማስረጃ ስለሌላት ስነ ስርዓት ይቅርታ ሊጠይቅ በስነ ስርዓት ሊስማማ ያለቀ ነገር ከስር መተው ቴክስት ጻፉለት። እዚሁ ተቀያየረ ልጁ። ማንም አንተ ላይ ማስረጃ የፈለገ ሰው የለም። ታይ ብያታለሁ፣ ቃል እኔ እንደ ወንድም ታይ ብያታለሁ። እሺ ብላለች። በቃ ይቅርታ ይጠይቅሻል፣ ያለው ቪዲዮ እንዳለ ያጠፋልሻል። በቃ ታይ ብያታለሁ፣ እሺ ብላኛለች። ይቺ ልጅ ከአንተ የሚጠበቀው በቃ ይቅርታ ነው፣ አለቀ። ከዛ ውጪ አቤል ሲደርስብሽ እኔን ጠይቅኝ፣ ቃል ስትደርስብህ እኔን ጠይቀኝ። አቤል እንዴ አይነው ተጎድተሻል። ንግግሩ እንኳን አንቺን ይቅርና እኛን ጎድቶናል። አንዴ ከአፍ የወጣ ነገር አይመለስም። በቃ እስከዚህ ሰዓት ድረስ ተሳስቷል። መሳደብ አልነበረበትም፣ ሰድቦሻል። ትላንትና ሲስመው ሲልሰው የነበረውን ማህፀን ዛሬ ሰፊ ነው፣ ጭንቅላት ነው እንደምታስገባበት ብሏል። የድሮ ሚስቴን የምታገባ ሰው ጭንቅላትን ነው የምትከተው ብሏል። አዎ ብሏል። ስምሽን አልጠራም፣ አንቺን ነው ያለሽ። በቃ ምንድነው ይሄን ያህል ማስረጃ ተፈልጎ ነው እንትን ተፈልጎ ነው? እሷ አንተን መክሰስ ብትፈልግ ላይቭ ላይ ሪከርድ አስደርጋ ነው እንዴ? እኔ ነኝ ታረቁ እያልኩኝ ያለሁት ነገር ሐኪም ቤት ሁሉ እስከ መግባት ደርሻለሁ ታምሜ ማለት ነው። ለሱ ብላችሁ ዛሬ ሁላችሁ መጣችሁ ይቅርታ ይበልሽ ይቅርታ። ያላመንበትን ይቅርታ አልፈልግም። ህግ ነው የሚዳኝኝ፣ ህግ ይዳኝኝ። በቃ ተውኝ። አታረኘው ድጋሚ ፌር እንዳታረግልኝ። ይቅርታ ልብ እንደዚህ አይደለም። የይቅርታ ሰው እንደዚህ አይደለም። ተረገጥ ይቅርታ ለማስረጃ እያመቻቻችሁኝ አይደለም። ገባሻ?
ይቅርታ ማለት ካለብኝ ለማስረጃ እያመቻቻችሁኝ አይደለም። አዎ ብላል እንደዚህ ማስረጃ ምንም አልፈለኩም። ከአንተ ማስረጃ አልፈለኩም። ስትረግጠኝ ስታስረግጠኝ በቂ ማስረጃ ልጅ ነኝ። ከአንተ ምንም አልፈለኩም። ረገጧትም እሷ ቤት ያሉ ሴቶች ነው እንደው የሚራገጡት። እውነቱን ለመናገር አቤል ክስ እኮ ክስ የሚባለው ነገር እኮ እንዲቀር ነው። ምን መሰለሽ ቤት ያልገባችሁ አትስደቡት። ስለሱ አታንሱብኝ ነው እኔ ልንገርህ አይደለ አቤል ልንገርህ እስቲ ልሷም ማለት ነው ማርያምን አውቃችሁ በህዝብ ለመሸቀል ነው ተላይተናል ብላችሁ ጌም ለመጫወት ነው ብለው እሷን ሲሰርባ በራሷ ቤት እሷን በኮሜንት ሲሰርባት ማለት ነው። እኔም መብርሃንን ከታችሁኝ ዝም ብዬ ሳይ ነበር። ማርያምን ነው የምልህ ገስት ላይ አስገብታ አንድም ቀን ማለት ነው አንተን አሰድባ አታውቅም። ስለአንተ እንኳን ሲጽፉላት እኔ ራሱ ጥፋተኛ ነኝ። እኔ ራሱ ማስረጃ ስላለ አቤል ቶ ማስረጃ ምናምን ቶ እኔ አንዴ ልናገርና ታወራላችሁ። ሲጀመር እኔ ትናንትና ይህን ቪዲዮ አየሁት። አንዴ በፂሜት አድርጊ ያን ቪዲዮ ያንተን ቪዲዮ አየሁት። እንዴት እንደዚህ ይላታል አልኩኝ። አወራኋት። እሷን ያወራኋትም ላይቭ ላይ ገብቼ በኮመንት ነው። በቃ ምላሽ አትስጪ ለልጆች ስትይ በቃ ሁሉን ነገር ቻይ፣ በቃ አታለቃቅሽ ሚዲያ ላይ በቃ ዝም በይ፣ ሁሉንም ነገር እያየሽ እንዳላየሽ ሁኚ ብዬ ትናንት ጻፍኩት ገስት ላይ። ከዛ በኋላ ዛሬ አንተ ጋር መጥቼ ምንድን ነው የጻፍኩት ቃል በቃል አቤል ለምን አተውም ምንም ቢሆን ልጅ እኮ ወልዳቸዋል ብዬ ስልህ በቃ አንተ ቤት አናግረን አልከኝ አይደለም ላይቭ ላይ። እሺ እኔ እንደውም አላሰብኩትም ነበር። ሌላ ቦታ ሳይሆን አንተ ቤት ገስት ላክ ወደ አንተ ላናግርህ ነው። አንተ ቤት ይሁንና ሁለታችንም አለ በአንተ ጥያቄ መሰረት እሷን ለምኜ አንተን ለምኜ ሰዓቴን ገድዬ ቁጭ ብዬ እያናገርኳችሁ፣ አንተ ግን አሁን ምንድነው እያልክ ያለው? ማስረጃ ስለሌላት በስነ ስርዓት ይቅርታ ሊጠይቅ በስነ ስርዓት ሊስማማ ያለቀ ነገር ከስር መጥተው ቴክስት ጻፉለት። እዚሁ ተቀያየረ ልጁ። ማንም አንተ ላይ ማስረጃ የፈለገ ሰው የለም። ተይ ብያታለሁ፣ ቃል እኔ እንደ ወንድም ተይ ብያታለሁ። እሺ ብላለች። በቃ ይቅርታ ይጠይቅሻል፣ ያለው ቪዲዮ እንዳለ ያጠፋልሻል። በቃ ተይ ብያታለሁ፣ እሺ ብላኛለች። እቺ ልጅ ከአንተ የሚጠበቀው በቃ ይቅርታ ነው፣ አለቀ። ከዛ ውጪ አቤል ሲደርስብሽ እኔን ጠይቅኝ፣ ቃል ስትደርስብህ እኔን ጠይቀኝ። አቤል እንዴ አይ ነው ተጎድተሻል። ንግግሩ እንኳን አንቺን ይቅርና እኛን ጎድቶናል። አንዴ ካፍ የወጣ ነገር አይመለስም። በቃ እስከዚህ ሰዓት ድረስ ተሳስቷል። መሳደብ አልነበረበትም፣ ሰድቦሻል። ትናንትና ሲስመው ሲልሰው የነበረውን ማፀን ዛሬ ሰፊ ነው ጭንቅላት ነው እንደምታስገባበት ብሏል። የድሮ ሚስቴን የምታገባ ሰው ጭንቅላትን ነው ወይ የምትከተው ብሏል። አዎ ብሏል። ስምሽን አልጠራም አንቺን ነው ያለሽ። በቃ ምንድነው ይሄን ያህል ማስረጃ ተፈልጎ ነው እንትን ተፈልጎ ነው? እሱ አንተን መክሰስ ብትፈልግ ላይቭ ላይ ሪከርድ አስደርጋ ነው እንዴ? እኔ ነኝ ታረቁ እያልኩኝ ያለሁት።